ልጆ ይበላል፣ ነገር ግን ኪሎ ምንም አልጨመረም። ከዛም ሰዎች ልጁ ለምንድን ነው እንደዚህ የቀጠነው ይላሉ። ዛሬ 5 ተግባራዊ የሚሆኑና በሳይንስ የተደገፉ የልጆን ኪሎ የሚያስተካክሉ መፍትሄዎችን እነግሮታለሁ። ወላጆች አንድ ጠቃሚ ነገር አለ። ኪሎ መጨመር ማለት ከረሜላ፣ ፒዛ፣ በርገር መመገብ ማለት አይደለም። ነገር ግን ጠንካራ ጡንቻ፣ ጤነኛ አጥንት እንዲሁም ብሩህ አእምሮ ማለት ነው። እስከ መጨረሻው ይከታተሉኝ። አብዛኛው ወላጅ 5ኛውን ስህተት በተደጋጋሚ ይሰራል። ሰላም፣ እንዴት ናችሁ? ዶክተር ታዲዮስ ሙልጌታ የህፃናት ስፔሻሊስት ሐኪም። በዚህ ቻናል ወላጆችን የሚረዱ ጤነኛ ህፃናትን እንዲያሳድጉ የሚያግዙ ሐሳቦችን የምናነሳበት ቻናል ነው። ከመጀመራችን በፊት አንድ ህፃን ቀጭን ነው ማለት በሽታ ወይም ችግር አለበት ማለት አይደለም። ነገር ግን ዕለት ተዕለት ለውጥ የማያመጣ ከሆነ ይኸው 5 መፍትሄዎች። የምግብ ሳይዙን ሳይጨምሩ ካሎሪ ያብዙ። አንዳንድ ቤተሰብ የሚሰራው ስህተት ህፃኑ ብዙ ምግብ እንዲበላ ማድረግ ነው። ነገር ግን ህፃናት እሱን አይወዱትም። ከዚህ ይልቅ ምግቡን በካሎሪ የተሞላ ያድርጉ። ለምሳሌ ምግቦች ላይ አቮካዶን ይጨምሩ፣ ዳቦ ወይም ፍራፍሬ ላይ ለውዝ ይጨምሩ፣ አትክልቶች ላይ ኦሊቭ ኦይል ይቀላቅሉ። በዚህ መንገድ ካሎሪን ማሳደግ ይችላሉ። አስቡት፣ ለህፃኑ በትልቅ ሳህን ብዙ ምግብ አቅርበው ሳይበላ ቢቀር ይሻላል ወይስ አነስ ባለ መንገድ ብዙ ካሎሪ አግኝቶ እንዲመገብ ነው የሚፈልጉት? ጤነኛ ሰዎች ለህፃናት ምርጥ ጓደኞች ናቸው። ከካርቦሃይድሬትና ከፕሮቲን በላይ በእጥፍ ካሎሪ ይዘዋል። ለምሳሌ ልጆ አንድ ዳቦ ቁርስ ላይ የሚበላ ቢሆን እሱ ላይ ለውዝ ቢያደርጉ በቀላሉ ምግብ ሳያበዙ ካሎሪውን አሳደጉ ማለት ነው። መጠጥ ምግብን እንዲተካ አያድርጉ። ብዙ ህፃናት ከምግብ በፊት ሆዳቸው በመጠጥ ይሞላል። ወተት፣ ጁስ፣ የለስላሳ መጠጦች። ከዛም ቤተሰብ ለምን አይረባቸውም ብሎ ይጨነቃል። እስኪ ያስቡት፣ ከምሳ በፊት 2 ብርጭቆ ወተት የጠጣ ልጅ እንዴት አፕታይት ሊኖረው ይችላል? ይሄ አይደለም ለህፃን ለአዋቂም ያስቸግራል። ስለዚህ መጀመሪያ ምግቡን ይመገብ፣ ቀጥለው መጠጡን ይስጡ። ወላጆች አስታውሱ፣ ቀኑን ሙሉ ካሎሪ የሌለው መጠጥ ሲጠጣ እንዲውል አያድርጉ። ጁስ መጠጣቱ ችግር የለውም፣ ነገር ግን ጁስ በፍጹም ምግብን ሊተካ አይችልም። በተለይ ሰውነትን የሚገነቡ የተመጣጠኑ ምግቦችን አይተካም። በምግብ መሃል ጤነኛ ስናክ ይስጡ። አንዳንድ ጊዜ በቀን 3 ጊዜ ስለበሉ ብቻ በቂ ካሎሪ አግኝተዋል ማለት አይደለም። እዚህ ጋር ነው ስናክ ጠቃሚ የሚሆነው። በቀን ከ2 እስከ 3 ጊዜ ስናኮችን ይስጡ። ጥሩ የስናክ አማራጮች አቮካዶ፣ እርጎ፣ የለውዝ ቅቤ፣ ከወተትና ከፍራፍሬ የተሰራ ስሙዚ። ብዙ ልጆች ቀኑን ሙሉ ምንም ጥቅም የሌላቸውን ስናኮች ሲበሉ ይውላሉ። ስለዚህ ኪሎአቸው እንዲስተካከል ፕላን ያድርጉ። ቀለል ያለ ምግብ ልጆ ካስቸገረ እንደዚህ እስቲ ያስቡ። አመጋገብ ማለት የግድ ቁርስ፣ ምሳ፣ እራት ማለት ብቻ አይደለም። በቀን ውስጥ አለፍ አለፍ እያሉ ጤነኛ ስናኮችን ለልጆ መስጠት ይችላሉ። ትኩረት ለፕሮቲን ያድርጉ። ኪሎ መጨመር ማለት የግድ ፋት ወይም ስብን ሁልጊዜ መብላት ማለት አይደለም። ጤነኛ አስተዳደግ ልጆች እንዲኖራቸው እንፈልጋለን። ፕሮቲን ጡንቻን ይገነባል፣ እድገት ያበረታል፣ የበሽታ የመከላከል አቅምን ይጨምራል። ጥሩ ፕሮቲን የሚባሉት እንቁላል፣ ስጋ፣ የዶሮ ስጋ፣ አሳ፣ ቺዝ፣ ምስር፣ ባቄላ። ብዙ ቤተሰብ ዋናውን ጉዳይ ፕሮቲንን ረስቶ ካሎሪ ላይ ብቻ ያተኩራል። በተቻለው አቅም በምግብ ሰዓት ወይም በስናክ ሰዓት ፕሮቲን መኖሩን ያረጋግጡ። ለምሳሌ ቁርስ ላይ እንቁላል፣ ምሳ ላይ ምስር ወይም ስጋ፣ ለስናክ እርጎ፣ እራት ቺክን ወይም ማሳ። ወላጆች ትንንሽ ለውጦች በኋላ ብዙ ተአምር ይፈጥራሉ። ስለዚህ የምግብ ገበታዎቻቸው ላይ ፕሮቲን መረሳት የለበትም። ጉልበት መጠቀም ያስወግዱ። ይሄ ከሁሉም ሐሳቦች ይበልጣል። ብዙ ቤተሰብ ልጅ አልበላ ሲል ይጨነቃል። ልጁም እንዲበላ ለማድረግ አላስፈላጊ ግብግብ ውስጥ ይገባል።
እባክህን ብላ፣ ይሄን ከበላህ እንደዚህ ይደረግልሃል፣ ይሄን እገዛልሃለሁ ወዘተ ይባላል። ነገር ግን እንዲህ አይነት ነገር ነገሩን ያባብሰዋል እንጂ አያስተካክለውም። ሕፃናት ምግብን በሚመለከት ጥሩ ኤክስፒሪየንስ ነው ሊኖራቸው የሚገባው። የእርስዎ ድርሻ ማባበል ሳይሆን ጤነኛ ምግብ ለልጁ ማቅረብ ነው። የልጁ ኃላፊነት ደግሞ ምን ያህል እንደሚበላ መወሰን ነው። ጥናቶች እንደሚያሳዩት ጉልበት መጠቀም የምግብ ፍላጎትን ይቀንሳል፣ በረጅም ጊዜም የአመጋገብ ችግሮችን ይዞ ይመጣል። ከዚህ ይልቅ እነኚህን ያድርጉ። የሚታወቅ የምግብ የፕሮግራም ሰዓት ያዘጋጁ። ኤሌክትሮኒክስ ያጥፉ። ከተቻለ እንደ ቤተሰብ ከልጅዎ ጋር አብረው ይመገቡ። ይረጋጉ። የበላውን ብዛቱን ብቻ ሳይሆን መብላቱን ሲያዩ ያበረታቱ። ይህን ካዩ ወደ ሕክምና ይሂዱ። ከነበረው ኪሎ እየቀነሰ መምጣት፣ የቆየ ተቅማጥ፣ ተደጋጋሚ ማስታወክ፣ ከወትሮ የተለየ ድካም። አንዳንድ ጊዜ ልጅ ኪሎ ካልጨመረ ስላልበላ ብቻ ላይሆን ይችላል። የተደበቀ የሕክምና ችግር ሊኖር ይችላል። እሺ ወላጆች፣ 5ቱን ዋና ነጥቦች ላስታውሳችሁ። ብዛት ሳይሆን ካሎሪ ጨምሩ። መጠጥ ምግብን እንዳይተካ ያድርጉ። በምግብ መሃል ጤነኛ ስናክ ይስጡ። ሁልጊዜም ፕሮቲን ያካቱ። ጉልበት አይጠቀሙ። ኦኬ ወላጆች፣ የትኛውን ሐሳብ ወደዱት? እስቲ ኮሜንት ላይ ያሳውቁኝ። ቪዲዮን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። ለሌሎች ቤተሰቦችም ሊጠቅም ስለሚችል ያጋሩ። ጤና ይስጥልኝ። ዶክተር ታዲዮስ ሙሉጌታ። ስለተከታተላችሁኝ አመሰግናለሁ።